እጅግ በጣም አስገራሚ ዜና ነው የተሰማው። ፕሬዚደንት ትራምፕ እንግዲህ ከኢራን ጋር ባደረጉት ስምምነት የተነሳ ኢራን እስከዛሬ ስታበለጽገው የነበረውን ሙሉ በሙሉ ዩራኒየም ለአሜሪካ አሳልፋ እንደምትሰጠው ያረጋገጡት። ኢራን እንደሚታወቀው ዩራኒየም ለማበልጸግ ኒውክሌር ለመስራት ማለት ነው ከ30 እስከ 40 ዓመት ነው የፈጀባት። ይህንን ሁሉ ዋጋ የከፈለችውም ይህንን ዩራኒየም አሳልፎ ላለመስጠት ነበረ። በተደጋጋሚ የተለያዩ ቪዲዮዎች ሰርቻለሁ። በተለይ እኛ ሀገር ያሉ አብዛኞቹ ሰዎች ጦርነትና ድገፋን የሚያስቡት ከሃይማኖት ጋር በተገናኘ ነው። በዚህ ጉዳይ ላይ እኔ ያደነኩት ተመሳሳይ ሃይማኖት ያላቸውን ነገር ግን ኢራንን ያልደገፉትን እንደ ዩናይትድ አረብ ኤሚሬትስ፣ ዱባይ፣ ኩዌት፣ ሳውዲ አረቢያ፣ ካታር እነዚህ የመሳሰሉ አገሮች ኢራን አሜሪካን፣ እስራኤልን እና ሌሎች አጋር ሀገሮችን ልታሸንፍ እንደማትችል ተረድተዋል። ራሻና ቻይና ራሱ መሳሪያ በማቀበል ብቻ እንጂ አሜሪካ ለእስራኤል እንዳደረገችው ተግባራዊ እርዳታ እንዳላደረጉ ዓለም በሙሉ አይቷል። ከዚህ ጋር በተገናኘ የተለያዩ ቪዲዮዎች ስሰራ ብዙዎች ተቃውሟል። ሊሆን አይችልም፣ ኢራን እንደዚህ አይደለችም ብለው ነበረ። በዋናነት እኔ ያልኩትኝ ጦርነት ማለት ቢዝነስ ነው፣ የፖለቲካ ጌም ነው፣ እውነት አይደለም። ከጀርባው ሌላ ጉዳይ ነው የያዘው። እንግዲህ ኢራን ዋናዋ መሪን ጨምሮ ብዙ የጦር አመራሮች ተገድለዋል። እነዚህ ሁላ ተገድለው ነው አሁን ፈጽሞ ሊታሰብ የማይችል ስምምነት ያደረጉት። ይህንን የዓለማችንን ጉድ የተባለ አስገራሚ ዜና ራሱ አልጀዚራም ዘግቦታል። የኢራን ባለስልጣናት እስከዛሬ ድረስ ስንት ዋጋ የከፈሉበትን ያበለጸጉትን ዩራኒየም አሜሪካ ሀገር ተወስዶ ከአሜሪካ ጋር አጋር ሆኖ ሊያበለጽጉት ተስማምተዋል። እኔም ያልኩት ይህንን ነበረ። ኢራን መሪዋን እንዲሁም ደግሞ ብዙ የጦር አመራሮች አታ የሁሉ ክስር ደርሶባት መጨረሻ ላይ ተስማማለች ነበር ያልኩት። ምክንያቱም በቴክኖሎጂ አቅም ካሉት አገራት ጋር መገናኘት እንደማይችሉ እራሳቸው ኢራናውያን ያውቁታል። ከዛ ባሻገር ተገዳዳሪ የሆኑ ኃይላትን ሊቋቋሙ የሚችሉበት ቴክኖሎጂ ሳይኖራቸው ነው ጦርነቱን የጀመሩት። ስለዚህ ዓለም በዚህ ሰዓት እጅግ በጣም አነጋጋሪ የሆነውን ይህንን ዜና እያቀረበ ይገኛል። ይህንን አስመልክቶ እናንተ ምን ትላላችሁ? በሜሴጅ ላይ መልእክታችሁን አስቀምጡና እንወያይበት።